ሰላም ውድ የዩቲዩብ ቤተሰቦቻችን እንግዲህ በዛሬው ቀን የምንሰራቸው የፋርማሲ ዲፕሎማ ሌቭል 4 ላይ የሚሰጡትን እያንዳንዱን የሲኦሲ ኩዌሽኖችን እያንዳንዱን እናያለን ማለት ነው። እንግዲህ በዛሬ በመጀመሪያ ፕሮጀክታችን ላይ የምናየው በጣም አስቸጋሪ የሆነውን የኤክስቴምፖራኒየስ ኮምፓውንዲንግ ላይ የምንሰራቸውን አንድ በአንድ እናያለን ማለት ነው። እንግዲህ አሁን ላይ የምንሰራው ይሄኛውን የመጀመሪያውን ፕሮጀክታችንን ኮምፓውንዲንግ ላይ የምንሰራው የመጀመሪያው ኤክስቴምፖራኒየስ ፕሪፓሬሽን ነው። ስለዚህ ፕሮጀክት ኢንፎርሜሽናችን ስሩ የሚለው ማለት ነው ሲኦሲያችን ላይ ዚንክ ኦክሳይድ ኦይንትመንት ነው ማለት ነው የምንሰራው። ስለዚህ ዚንክ ኦክሳይድ ኦይንትመንት ስንሰራ የሚያስፈልጉን ኢንግሪዲየንቶች አሉ ማለት ነው። እነዛ ውስጥም ዚንክ ኦክሳይድ እንጠቀማለን፣ ሚኔራል ኦይል እንጠቀማለን፣ እንደገናም ደግሞ ዋይት ኦይንትመንት። እነዚህን ሶስቱን ኢንግሪዲየንቶች በመጠቀም ይሄንን የዚንክ ኦክሳይድ ኦይንትመንትን መስራት እንችላለን ማለት ነው። እሺ ይሄንን አሁን ፕሮጀክታችንን የዚንክ ኦክሳይድ ኦይንትመንት ለመስራት ፎርሙላችንን ተጠቅመን እንሰራለን ማለት ነው። ፎርሙላችንም ምክንያቱም ማስተር ፎርሙላችን አንድ ባንድ ተሰጥቶናል። የዚንክ ኦክሳይድ 200 ግራም ነው የተሰጠን፣ ሚኔራል ኦይል 150 ግራም፣ የዋይት ኦይንትመንት ደግሞ 650 ግራም ነው ማለት ነው። ስለዚህ ምን እንፈልገው ምንድነው ሬዲዩስ ፎርሙላ ነው። ማስተር ፎርሙላችን ጊቭን ነው። ሬዲዩስ ፎርሙላችንን ካልኩሌት በምናደርግበት ሰዓት ሬዲዩስ ፎርሙላ ይሆናል ቶታል ማስተር ፎርሙላችንን ለሴንዳችን እናካፍላለን ማለት ነው። ስለዚህ ይሄ ማለት ማስተር ፎርሙላ የምንለው እነዚህ ሶስቱን ኢንግሪዲየንቶች አማውንታቸውን ደምረን አንድ ላይ 1000 ግራም ይመጣልናል ማለት ነው። ስለዚህ ይሄ ምናችን አግኝተናል፣ ማስተር ፎርሙላችንን አግኝተናል። ስለዚህ ኔክስት ሴንዳችን ደግሞ ስንት ነው? 30 ግራም ነው ማለት ነው። ስለዚህ 1000 ግራማችንን ለ30 ግራም እናካፍላለን ማለት ነው። ይሄን በምናካፍልበት ሰዓት 0.03 ይሰጠናል ማለት ነው። ስለዚህ ይሄንን ሬዲዩስ ፎርሙላችንን ይሄ ማለት ምንድነው በ0.03 ሰዓት ዝቅ ብሏል ማለት ነው። ስለዚህ ይሄን ለእያንዳንዱ እናባዛለን በ0.03 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 እናባዛለን ማለት ነው። ስለዚህ አሁን ይሄን በማባዛት ሬዲዩስ ፎርሙላችንን ማግኘት እንችላለን ማለት ነው። ስለዚህ 200 ግራምን ለ0.03 ስናባዛ ስንት ይሰጠናል ማለት ነው? 6 ግራም ይሰጠናል ማለት ነው። ይሄኛው 150 ግራሙን ለ0.05 ግራም ስናባዛ 4.5 ግራም ይሰጠናል። የ650 ግራሙን ለ0.03 በምናባዛበት ሰዓት 19.5 ግራም ይሰጠናል ማለት ነው። ስለዚህ ከሴንዳችን ጋር እኩል መሆኑን የምናየው እነዚህን ሶስቱን በመደመር ስንት ሊሰጠን ይገባል ማለት ነው? ሴንዳችን ስንት ነው? 30 ግራም። ስለዚህ ይሄን ሶስቱን ስንደምር 30 ግራም ይሰጠናል ማለት ነው። ስለዚህ ይሄንን ፕሮጀክታችን ላይ ወይም ደግሞ የምንቀመጥበት የሲኦሲ ፕሮጀክት ላይ በምንሰራበት ሰዓት እነዚህ ሪቼክ በማድረግ አንድ ላይ ማረጋገጥ እንችላለን ማለት ነው። ቀጣይ ፎርሙላችንን ካገኘን ሬዲዩስ ፎርሙላችንን ለ30 ግራም የሚያስፈልጉትን እያንዳንዱ ካገኘን በኋላ ቀጣይ የምንሄደው ምን ያስፈልገናል ቢለው ማቴሪያሎች እናያለን ማለት ነው። ስለዚህ ማቴሪያሎችን ደግሞ በምናይበት ሰዓት የመጀመሪያው ነገር ኢኩዊፕመንቶችን ማውጣት ይኖርብናል። ኢኩዊፕመንት ወይም ደግሞ ቱልስ የምንላቸው። ስለዚህ እያንዳንዱን ኢኩዊፕመንት ወይም ደግሞ ቱልስ የምንላቸውን ስናወጣ በመጀመሪያ ደረጃው ትሪፕል ወይም ደግሞ ዲጂታል ባላንስ ያስፈልገናል። ዲጂታል ባላንስ ወይም ደግሞ ትሪፕል ኦር ዲጂታል ቢም ባላንስ ያስፈልገናል ማለት ነው። ቀጣይ ላይ የሚያስፈልጉን ስፓቹላ ያስፈልገናል። ስፓቹላ ወይም ደግሞ ሌላኛው ፍሌክሲብል ስፓቹላ ያስፈልገናል። ፍሌክሲብል ስፓቹላ። ሌላኛው የሚያስፈልጉን ኢንግሪዲየንቶች ኢኩዊፕመንቶች ኦይንትመንት ስላብ ያስፈልገናል ማለት ነው። ወሽ ግላስ፣ ይሄኛው እንግዲህ ወሽ ግላስ የምንጠቀምበት ያው ዋይት ኦይንትመንታችን በወረቀት ወይ ማድረግ ስለማንችል ወሽ ግላስ እንጠቀማለን ማለት ነው። ድሮፐር ያስፈልገናል። ሌላኛው ቢከር። ስለዚህ ቢከራችን ደግሞ የሚያስፈልገን ሚኔራል ኦይሉ ወይ የምናደርግበት ነው ማለት። ስለዚህ አንደኛ ነገር እነዚህ ነገሮች በግራም ነው የተሰጡን፣ ግን ኢንግሪዲየንቶቹ ሊኪድ ናቸው። ሊኪድ ፎርሞች ደግሞ ሜጀር የሚደረጉት በሜጀሪንግ ሲሊንደር ነው።
ስለዚህ ይሄን ነገር ምን እናደርጋለን? ወደ ግራም ቀይረን ነው ማለት ነው የምንሰራው፣ ጊቨናችን ግራም ስለሆነ። ሌላኛው ሜዠሪንግ ሲሊንደር ያስፈልገናል። ሌላኛው ኦይንትመንት ጃር፣ እንደገና ፔፐር ያስፈልገናል። ስለዚህ ፔፐራችን አንደኛ ነገር ሌብል ለማድረግ ያስፈልገናል፣ ሌላው ደግሞ ዌይ ለማድረግ ያስፈልገናል ማለት ነው። ስለዚህ እነዚህን ኢኩመንት ወይም ደግሞ ቱሎቻችንን በምናይበት ሰዓት ይሄኛው የምንጠቀምበት ነው ባላንሳችን ላይ እነዚህን ኢንግሪዲየንቶች ዌይ ለማድረግ ዌይኒንግ ቴክኒክ እንጠቀማለን። ሌላኛው ስፑን ስፓቹላ፣ ፍሌክሲብል ስፓቹላ፣ ሁለቱም የተለያዩ ነገር ናቸው፣ ግን ዩዛቸው ተመሳሳይ ነው። ይሄኛው የምንጠቀማቸው ለፓውደር ስፑን ስፓቹላ እንጠቀማለን፣ ፓውደሮቹ ዌይ ለማድረግ። ሌላኛው ደግሞ ፍሌክሲብል ስፓቹላችን ደግሞ ኦይንትመንቱን ስንመዝን ወይም ደግሞ ዌይ በምናደርግበት ሰዓት የምንጠቀምበት ፍሌክሲብል ስፓቹላ ነው ማለት ነው። ሌላኛው ኦይንትመንት ስላብ። ስለዚህ ኦይንትመንት ስላባችንን ሚክስ የምናደርገው ይሄንን ዚንክ ኦክሳይድ ኦይንትመንታችንን ኦይንትመንት ስላብ ላይ ነው ማለት ነው። ወች ግላሳችን ቅድም እንደተናገርኩት ለዋይት ኦይንትመንት ነው። ድሮፐር ያስፈልገናል፣ ቢከር፣ ሜዠሪንግ ሲሊንደር፣ ኦይንትመንት ጃር። ኦይንትመንት ጃር የምንለው ፋይናል ኮንቴነራችን ነው ማለት ነው። ሌላኛው ፔፐር ሌብሊንግ ለመስራት ዌይኒንግ ወይም ደግሞ ዌይ ለማድረግ የምንጠቀምበት ነው ማለት ነው። ሌላኛው ያው እኛ በዚህ በሲኦሲ ፓኬጆች ላይ በምንሰራበት ሰዓት መጀመሪያ መጻፍ ያለብን የመጀመሪያው ይሄ ነው፣ ካልኩሌሽን ከጨረስን በኋላ። ሁለተኛው ደግሞ መጻፍ ያለብን ኢንግሪዲየንቶቹን መርሳት የሌለብን ሁሌ ፒክ በምናደርግበት ሰዓት እያንዳንዱን ኢንግሪዲየንቶችን ምን ማድረግ ይኖርብናል፣ ወይም ደግሞ ኬሚካል መጻፍ ይኖርብናል ማለት ነው። ስለዚህ አንደኛው ሶስቱ የተናገርናቸው ናቸው። ዚንክ ኦክሳይድ እንጠቀማለን፣ እንደገና ደግሞ ሚኔራል ኦይል፣ ሶስተኛ ላይ የምንጠቀመው ደግሞ ዋይት ኦይንትመንት። ስለዚህ ይሄን ኢንግሪዲየንት አንድ በአንድ እንሰራለን ማለት ነው። ሌላኛው አንደኛ ነገር መጀመሪያ መስራት ያለብን በሶስተኛ ደረጃ ላይ እነዚህን እያንዳንዱ ሮሎችን ማስቀመጥ አለብን ከመስራታችን በፊት። ስለዚህ ይሄ ዚንክ ኦክሳይዳችን መጀመሪያ ሮል ኦፍ ኢንግሪዲየንት ብለን እያንዳንዱን ዚንክ ኦክሳይድ ለምን ይጠቅማል የሚለውን ወይም ደግሞ ሮሉን እናስቀምጣለን ማለት ነው። ሚነራል ኦይል፣ ዋይት ኦይንትመንት። ስለዚህ አሁን በዋነኝነት ይሄ ዚንክ ኦክሳይድ የሚጠቅመን ወይም ደግሞ ሮሉ ለዚህ ለዚንክ ኦክሳይድ ኦይንትመንት ይሄኛው ኤፒአይ የምንለው ወይም ደግሞ አክቲቭ ፋርማስቲካል ኢንግሪዲየንት የምንላቸው ናቸው ማለት ነው እነዚህ ዚንክ ኦክሳይድ። ሚነራል ኦይላችን ደግሞ ይሄንን ዚንክ ኦክሳይድን ሚክስ ለማድረግ ወይም ደግሞ አንድ ላይ ናቪጌት ለማድረግ የሚጠቅመን ነው። ዋይት ኦይንትመንታችን ደግሞ ቤዛችን ነው። ስለዚህ ሚነራል ኦይላችን ደግሞ ለምን ይጠቅመናል? ኤ ሊኩዊድ ዩዝድ ቱ ናቪጌት ለማድረግ ነው ማለት ነው የምንጠቀምበት። ማንን? ዚንክ ኦክሳይዳችንን። ዚንክ ኦክሳይድ ይሄኛው እንግዲህ አብሪቬሽኑ ስንጽፍ ነው ማለት ነው። ስለዚህ ይሄኛው ኦይንትመንት ቤዝ ነው ብለናል። በሌላ ስሙ ደግሞ ሃይድሮ ካርበን ቤዝ ማለት እንችላለን ማለት ነው። ይሄኛው ኤፒአይ ነው። በሌላ ደግሞ እንደ አንቲ ፈንጋል እንጠቀምበታለን፣ እንጠቀማለን ማለት ነው። ቀጣይ እነዚህ ነገሮች ዝርዝራቸውን ካወጣን በኋላ ኔክስት ፕሮሲጀራችንን ተከትለን እናረጋለን፣ ሚክስ እናረጋለን ማለት ነው። ስለዚህ ፕሮሲጀራችን ያው አሁን የምንሰራው እያንዳንዱ የኮምፓውንዲንግ ፕሪፓሬሽኖች ፕሮሲጀር አላቸው። ስቴፓቸውን ጠብቀን ነው ፕሪፔር የምናደርገው። ስለዚህ የዚህ የዚንክ ኦክሳይድ ኦይንትመንት ፕሮሲጀር ደግሞ ናቪጌት ዘ ዚንክ ኦክሳይድ ዊዝ ዘ ሚነራል ኦይል ቱ ኤ ስሙዝ ፔስት ኤንድ ዜን ኢንኮርፖሬት ዋይት ኦይንትመንት። ስለዚህ እዚህ ጋር ሶስት ኢንግሪዲየንቶች አሉን። የመጀመሪያው ስራችን ምንድነው? ዚንክ ኦክሳይድንና ሚነራል ኦይልን አንድ ላይ መጀመሪያ ናቪጌት ማድረግ። ስለዚህ በመጀመሪያ ላይ ያየናት ዚንክ ኦክሳይዷን ከሚነራል ኦይል እሱን ሚክስ የምናደርገው የት ነው? ኦይንትመንት ስላባችን ላይ ሚክስ እናደርጋለን። ቀጣይ ያንን ሚክስ ያደረግነውን ደግሞ የምናደርጋለን ዜን ኢንኮርፖሬት ዊዝ ዋይት ኦይንትመንት። ስለዚህ
ያንን ዋይት ኦይንትመንታችንን ሙሉ በሙሉ ሳይሆን የተወሰነ ነገር እየተጠቀምን እናደርጋለን፣ አንድ ላይ ሚክስ እናደርጋለን ማለት ነው። ስለዚህ ፕሮሲጀራችን ይሄን ይመስላል ማለት ነው። ይሄንን የሲኦሲ ፓኬጅ ስንሰራ እላው ላይ የሚጻፍ ነገር አለ፣ መርሳት የሌለብን ታስክ አለ። ስለዚህ ያን ታክስ ደግሞ አንድ በአንድ ማየት ይኖርባቸዋል። የመጀመሪያው ታክሳችን ካልኩሌት ድራግ ሪኳየርመንትስ ፎር ማኑፋክቸሪንግ። ስለዚህ ካልኩሌሽናችንን መጀመሪያ ሰርተናል ማለት ነው፣ የመጀመሪያው ታስክ። ሁለተኛ ላይ ሰሌክት ኤንድ ሜንቴን አፕሮፕሪየት ኢኩዊፕመንት ፎር ዘ ማኑፋክቸሪንግ፣ እሱንም ኢኩዊፕመንት ኤንድ ቱልስ ብለን የጻፍነው አለ። ሌላኛው ነገር ፐርፎርም ኮምፓውንዲንግ ኦፍ ዘ ዚንክ ኦክሳይድ ኦይንትመንት። ስለዚህ ዚንክ ኦክሳይዳችንን አሁን እያንዳንዱ ፕሮሲጀሮች አይተናል፣ ሚክስ እናደርጋለን ማለት ነው። መጨረሻ ላይ የምንሰራው ሌብሊንግ ፎር ፕሪፔርድ ፕሮዳክት። ስለዚህ እያንዳንዱን ለሰራናቸው ፕሮዳክቶች ሌብሊንግ ወይም ደግሞ ኢንፎርሜሽኑን አብረን እናስቀምጣለን ማለት ነው። ሌላኛው መጨረሻ ላይ ፕሮዳክሽኑ ወይም ደግሞ ይሄ ስሞል ስኬል ፕሮዳክሽናችን ካለቀ በኋላ ሌብሊንግ አለ ብለናል። ሌብሊንግ ላይ ደግሞ የሚኖሩት አንድ ባንድ ኢንፎርሜሽኖች አሉ። ስለዚህ የመጀመሪያው ኢንፎርሜሽኑ ደግሞ ኔም ኦፍ ፕሪፓሬሽን ነው። ስለዚህ ኔም ኦፍ ፕሪፓሬሽናችን ማነው? ኦይንትመንት ዚንክ ኦክሳይድ ኦይንትመንት ነው ማለት ነው። በሁለተኛ ላይ ዚንክ ኦክሳይዳችን አለ። የመጀመሪያው ነገር ሚነራል ኦይል አለን። ኢንግሪዲየንቶቹ ማለት ኢንግሪዲየንቶቹ ከነአማውንታቸው ማስቀመጥ ይቻላል። ዋይት ኦይንትመንት አለ። ስለዚህ መጀመሪያ ሶስቱን እናስቀምጣለን ማለት ነው። ሌላኛው ዩዙን በምናስቀምጥበት ሰዓት ዚንክ ኦክሳይዱ ዩዙ ምንድነው? ዚንክ ኦክሳይድ ኦይንትመንት ዩዙ ለምንድነው የሚለውን as an antiseptic for minor burns and cuts። ስለዚህ ለማይነር በርንስ እና ወይም ደግሞ ለተለያዩ ከትስ በሚያጋጥመን ሰዓት ነው የምንጠቀመው ማለት ነው የዚንክ ኦክሳይድ ኦይንትመንት። ሌላኛው ዳይሬክሽኑን የት ነው መጠቀም ያለብን እንዴት የሚለውን እሱንም ሌብሊንግ ላይ ነው ማለት ነው የምናስቀምጠው ከዩዙ ቀጥሎ። ስለዚህ ዩዙ ዳይሬክሽናችን አፕላይ አፌክትድ ኤሪያ ዊዝ ኤ ኮተን ውል ኤ ስሞል ብሩሽ። ስለዚህ ምንድነው እዛ እኛ የምንጠቀማቸው ወይም ደግሞ እዛ አፌክትድ ኤሪያ ላይ የሆኑበትን ቦታ ላይ የምናደርጋለን ይሄንን ዚንክ ኦክሳይድ ኦይንትመንት እንጠቀማለን። ስለዚህ ዳይሬክሽኑን አፕላይ አፌክትድ ኤሪያ ዊዝ ኤ ኮተን ውል ኤ ስሞል ብሩሽ ብለን ማስቀመጥ ግዴታ ይኖርብናል ማለት ነው። ሌላኛው ስቶሬጅ ይሄ ስለዚህ የሰራነው ፕሪፓሬሽኑ ስቶሬጁ የት ይቀመጣል? ስለዚህ ስቶሬጁን እናስቀምጣለን ማለት ነው። ስቶሬጁን አንደኛው ነገር ስቶሪንግ ዌል ክሎዝድ ኮንቴይነር። ስለዚህ አንደኛ ነገር የምንሰራው ፕሪፓሬሽን ምን መሆን አለበት? ክሎዝድ ኮንቴይነር የሆነ ቦታ ላይ ወይም ደግሞ ኦይንትመንት ጃራችን ክሎዝድ መሆን አለበት ማለት ነው። ሌላኛው አት ሩም ቴምፕሬቸር ላይ እናስቀምጣለን ኦር አት ኩል ፕሌስ ላይ ማስቀመጥ እንችላለን ማለት ነው። ኮምፓውንዲንግ ዴት አለን። ስለዚህ የተሰራበትን ቀን ኮምፓውንዲንግ ዴት እናስቀምጣለን። ኤክስፓየር ዴትም እናስቀምጣለን ማለት ነው። ወይም ደግሞ በኮምፓውንዲንግ ዴቱ ቀጥሎ ቢዮንድ ዩዝ ዴት ብለን እናስቀምጣለን ማለት ነው። ማክሲመም ያው በላቦራቶሪ የምንሰራው ማክሲመም 1 ወር ነው ማለት ነው የሚቆዩት። ስለዚህ ዛሬ የሰራነው ኮምፓውንዲንግ ዴት ቢዮንድ ዩዝ ዴቱ ደግሞ ከወር በኋላ ይሆናል ማለት ነው። ሌላኛው ኮምፓውንዲንግ ፕሌስ የሰራችበት ቦታ ወይም ደግሞ የተለያየ ቦታ ነው ይሄን ሲኦሲ የምትፈተኑ። ስለዚህ እዛ የተሰራበትን ቦታ ፕሪፓሬሽን ፕሌሳችሁን ታስቀምጣላችሁ ማለት ነው። ሌላኛው ፕሪኮሽን ወይም ደግሞ ዋርኒንግ የምንለውን እናስቀምጣለን። እሱም ኪፕ አውት ኦፍ ሪች ኦፍ ቺልድረን እንላለን ማለት ነው። ስለዚህ ይሄንንም ፕሪኮሽን ማስቀመጥ እንችላለን ማለት ነው። ቀጣይ እንግዲህ አሁን ይሄንን ነገር እያንዳንዱ ከዘረዘርን በኋላ ቀጣይ የምንሄደው ወዴት ነው? ወደ ፕሪፓሬሽን ነው። ስለዚህ እንዴት ኮምፓውንድ እንደምናደርግ ይሄን በጣም ለሲኦሲ አስቸጋሪ የሆነውን የኤክስቴምፖራኒየስ ፕሪፓሬሽን እንግዲህ ኮምፓውንድ እናደርጋለን ማለት ነው። እሺ፣ ስለዚህ ዚንክ ኦክሳይድ ኦይንትመንት ለመስራት እንግዲህ እዚህ ጋር የምታያቸው ማቴሪያሎች ወይም ደግሞ ኢኩዊፕመንቶች ያስፈልጉናል ማለት ነው። ከመስራታችን በፊት ግን አንድ በአንድ እያንዳንዱን ከነስማቸው ከነይዟቸው እያወራን እንሄዳለን ማለት ነው። በመጀመሪያ ደረጃ ዋይት ኦይንትመንት ለመስራት እዚህ ጋር እንደምታዩት ይሄ ትሪፕል ቢም ባላንስ ይባላል። ዌይኒንግ ቴክኒክ የምንጠቀምበት ወይም ደግሞ እያንዳንዱን ፓውደሮች ሊሆን ይችላሉ የተለያዩ ሶሊድ ፎርሞችን ዌይ የምናደርግበት ነው ማለት ነው። ኔክስት ሌላኛው ይሄኛው ዲጂታል ነው። እንግዲህ አብዛኛውን ጊዜ በሲኦሲ ላይ የምንጠቀምባቸው ውስጥ አንዱ የትሪፕሉ ነው። ስለዚህ ዲጂታልም ልንጠቀም እንችላለን። ይሄኛው ዲጂታል ቢም ባላንስ የምንለው ነው ማለት ነው።
እዚህ ጋር ያለው ደግሞ ይሄኛው ሜጀሪንግ ሲሊንደር የምንለው አለ። ቢከር እንጠቀማለን። እንግዲህ ቅድም እንዳወራ ነው አንድ በአንድ ስላወራን ይሄኛው የነዚህ የሁለቱ ልዩነት ይሄኛው ስፑን ስፓቹላ አለው። ይሄኛው ግን ምንድነው ፍሌክሲብል ስፓቹላ ነው ማለት ነው። ስለዚህ እንደፈለገ የምንጠቀምበት ለዋይት ኦይንትመንት አብዛኛውን ጊዜ ይሄንን ስፓቹላችንን ወይም ደግሞ ፍሌክሲብል ስፓቹላ እንጠቀማለን። ስፑን ስፓቹላ። ስለዚህ ስፑናችን በዚህ ጋር ነው፣ ስፓቹላችን ይኖራል ማለት ነው። ይሄኛው ዌጅ ግላስ ነው። ዌጅ ግላሳችንን የምንጠቀመው ለዋይት ኦይንትመንት ወይም ደግሞ ፔትሮላትም ለምንለው ኢንግሪዲየንት የምንጠቀምበት ዋይት ፔትሮሊየማችን ይሄኛው ነው ማለት ነው ዌጅ ግላሳችን። ሌላኛው ኦይንትመንት ጃር። ስለዚህ ፋይናል ኮንቴነራችን ይሄንን ኦይንትመንት ፕሪፓሬሽኑን ከጨረስን በኋላ እዚህ አድ እናደርግና መጨረሻ ላይ ፋይናል ኮንቴነራችን አንደኛም ነገር ምን ብለናል? ክሎዝ ኮንቴነር መሆን አለበት ማለት ነው። ኦይንትመንት ጃራችን ይሄን ይመስላል። ስለዚህ እነዚህ ኢኩዊፕመንቶችን አይተናል ማለት ነው። ሌላኛው 3 ኢንግሪዲየንት ያስፈልጉናል ማለት ነው። የመጀመሪያው ዚንክ ኦክሳይድ ነው። ስለዚህ ዚንክ ኦክሳይዳችን ኢንግሪዲየንቱ ይሄ ነው። ሌላኛው ሚነራል ኦይል ነው። ስለዚህ አብዛኛውን ጊዜ ሚነራል ኦይል እኛ በምንሰራበት ፕሪፓሬሽን ቦታ ላይ ከሌለ ምን መጠቀም እንችላለን ማለት ነው? ሊኪድ ፓራፊን መጠቀም እንችላለን። ይሄንን ሊኪድ ፓራፊን ወይም ደግሞ ግላይሴሮል መጠቀም እንችላለን በሚነራል ኦይል ቦታ ማይኖረን ከሆነ ማለት ነው። ሌላኛው ይሄኛው ዋይት ኦይንትመንት ወይም ደግሞ በሱ ቦታ ላይ ምን እንጠቀማለን? ዋይት ፔትሮላተም ወይም ደግሞ ፔትሮላተም መጠቀም እንችላለን ማለት ነው። ስለዚህ ኢንግሪዲየንታችንን አዘጋጅተናል፣ ኢኩዊፕመንቱን አዘጋጅተናል። ስለዚህ ኔክስት ወደ ፕሪፓሬሽን ነው ማለት ነው። ከዛ በፊት እዚህ ጋር ይሄኛው የኦይንትመንት ስላብ የምንለው ወይም ደግሞ ይሄን ዋይት ኦይንትመንት ፕሪፓሬሽኑን የምንሰራበት ዋይት ኦይንትመንታችን ይሄን ይመስላል ማለት ነው። ስለዚህ አሁን ኔክስት የምንሄደው ወደ ዌይኒንግ ቴክኒክ ነው ማለት ነው። ስለዚህ አሁን ኢንግሪዲየንታችን ተዘጋጅቷል። ቀጣይ በዲጂታል ቢም ባላንሳችን እያንዳንዱን ኢንግሪዲየንት ዌይ አድርገን ወደ ፕሪፓሬሽን እንገባለን ማለት ነው። ባላንሳችንን ስንጠቀም ሁልጊዜ መጀመሪያው እዚህ ጋር ኦን ኦፍ አለ። ስለዚህ ኦን እናደርገዋለን ማለት ነው። ኦን በምናደርግበት ሰዓት እያንዳንዱ 00 መሆን አለበት። ሌላ እዚህ ላይ ያለ ነገር ከሆነ መጀመሪያ ክሊን ማድረግ አለብን ማለት ነው። ስለዚህ 00 እንዲሆንልን ደግሞ ቴር የምትላለች ቴር እናደርጋለን ማለት ነው። ቀጣይ አሁን ለምንጠቀምበት ነገር ለእያንዳንዱ ምናረጋለን ስሙን መጻፍ አለብን። ዚንክ ኦክሳይድ ስንት ግራም ነው? 6 ግራም። ስለዚህ ማስቀመጥ ይኖርብናል። እያንዳንዱ በወረቀታችሁ የምትሰሩትን ሪከርድ ማድረግ ይኖርባችኋል። ስለዚህ አሁን ዚንክ ኦክሳይዳችንን 6 ግራም ወይ እናደርጋለን ማለት ነው። ስለዚህ አሁን እዚህ ጋር የምናየው የወረቀቱ አማውንት ስንት ነው? 1.24 ግራም ነው ማለት ነው 25። ስለዚህ ይሄኛው በትሪፕል ሲሆን በወረቀት ላይ የወረቀቱን አማውንት እንይዛለን። ዲጂታል ላይ ግን ምን ማድረግ ይኖርብናል? ቴር ማድረግ አለብን 0 ማለት ነው። ስለዚህ 0 እናደርጋለን። ስለዚህ 0 ሆኖልናል ማለት ነው። አሁን የምንፈልገው ስንት ነው? 6 ግራም ነው ማለት ነው። ዚንክ ኦክሳይዳችንን 6 ግራም እስኪሆን ድረስ ወይ እናደርጋለን። ስለዚህ 6 ግራም ሆኖልናል ማለት ነው። አሁን ዚንክ ኦክሳይዳችንን ስለጨረስን እናወርድና ወደ ኔክስት እንሄዳለን ማለት ነው። ቀጣዩ የሚሆነው እንግዲህ የዋይት ኦይንትመንት ወይም ደግሞ ዋይት ፔትሮላተም የሚለውን እንግዲህ አሁንም 0 ማድረግ ይኖርብናል ማለት ነው። ከዛን ይሄ ዌጅ ግላሳችንን እናስቀምጥና እንግዲህ ያው ዌጅ ግላሳችን 31.87 ነው ማለት ነው። እሱንም ቴር እናደርጋለን ወይም ደግሞ 00 መሆን ይኖርበታል ማለት ነው። ስለዚህ ለዚህኛው ደግሞ የምንጠቀመው ፔትሮላተማችን ይሄን ይመስላል። እንግዲህ እያንዳንዱ እናደርጋለን እያወጣን እስከ ስንት ግራም ማለት ነው። ያው በወረቀት ግን ሪከርድ ማድረግ ይኖርባቸዋል። ስለዚህ ዋይት ኦይንትመንታችን 19.5 ግራም መጠቀም ይኖርብናል ማለት ነው። ያው ብዙ ጊዜ እንዳይነካካባችሁ ቀስ ብላችሁ ብታስቀምጡ ይመረጣል ማለት ነው። ስለዚህ አሁን እንደምታዩት አልፏል ማለት ነው። 19.5 ነው የኛ። ስለዚህ 19.5 ግራማችንን እንደዚህ እንመዝንና እያንዳንዱን እናዘጋጃለን ማለት ነው። ስለዚህ ይሄ 19.5ታችን ነው። ቀጣይ ወደ ሚነራል ኦይል ስለምንሄድ
ሚነራል ኦይሉን ምን እናደርጋለን ወይ እናደርጋለን ማለት ነው። ስለዚህ ሚነራል ኦይላችንን ወይም ደግሞ በዚህ ቦታ ላይ የምንጠቀመው ያለው ሊኪድ ፓራፊናቸው ወይም ደግሞ ፓራፊን ሊኪድ የምንለው ዜሮ እናደርግና ዜሮ ሆኖልናል ማለት ነው። መጀመሪያ ቢከራችንን ወይ እናደርጋለን። እንግዲህ እንደምታዩት እያንዳንዱ ነገር ምን ማድረግ ይኖርብናል ማለት ነው፣ ማወቅ ይኖርብናል ቫልዩን ማለት ነው። ስለዚህ ሚነራል ኦይላችን ወይም ደግሞ ሊኪድ ፓራፊናችንን 4.5 ግራም ነው ወይም እናደርገው። ስለዚህ ቴር እናደርጋለን ማለት ነው ዜሮ እንዲሆንልን። ከዛ የምንፈልገውን ስንት 4.5 ግራማችንን ወይ እናደርጋለን። ስለዚህ እንደምታዩት ያው 4.5ችንን አሁን ያው መዘነን እያንዳንዱ ኢንግሪዲየንቶች ጨርሰናል። ስለዚህ አሁን ወደ ፕሪፓሬሽኑ እንሄዳለን ማለት ነው። ስለዚህ አሁን ኦይንትመንት ስላባችንን አዘጋጅተናል ማለት ነው። ከዛም ደግሞ ለዚህ የሚሆነንን ኦይንትመንት ስላባችንን ወይም ደግሞ ፍሌክሲብል ስፓቹላችንን ተጠቅመን አሁን ፕሪፓሬሽናችንን እንጀምራለን ማለት ነው። ስለዚህ በፕሮሲጀሩ መሰረት ምንድነው የምናደርገው? መጀመሪያ ዚንክ ኦክሳይድን ከሚነራል ኦይል ጋር ናቪጌት ማድረግ ነው። ስለዚህ ዚንክ ኦክሳይዳችን 6 ግራም አለ። ስለዚህ 6 ግራማችንን አድ እናደርግና ዜን እንደምናደርገው ቀጣም በሚነራል ኦይል ነው። ግን ከዛ በፊት ምን ማድረግ አለብን? ይሄንን ሚነራል ኦይል እዚህ ላይ ሆነ ምን መልስ ከሆነ በጣም ነው የሚያስቸግረን። ስለዚህ ምን ማድረግ ይኖርባችኋል? ቀስ ብላችሁ ይሄንን ወደዚህ ማድረግ ማለት ነው። ስለዚህ ያው እዚህ ላይ የሚቀረው አንድ በአንድ እዚህ ላይ ታደርጉና ታስቀምጣላችሁ። ምክንያቱም ከዚህ ላይ እየቀነስን በምናደርግበት ሰዓት ስለሚያስቸግረን ማለት ነው። ቀጣይ አሁን በፕሮሲጀራችን መሰረት እዚህ ጋር ዚንክ ኦክሳይዳችን አለ። ከዛም ከሚነራል ኦይላችን ጋር እናደርጋለን፣ አንድ ላይ ናቪጌት እናደርጋለን ማለት ነው። ስለዚህ ይሄው ሚነራል ኦይላችን አለ 4.5 ግራማችን ማለት ነው። እሱ አድ እናደርጋለን ማለት ነው። አድ ካረግን በኋላ ይሄንን ምን ማድረግ ነው? አንድ ላይ ናቪጌት ማድረግ ነው ማለት ነው ኔክስት ስቴፓችን። ስለዚህ ይሄንን ምን ማድረግ ይኖርብናል? በደንብ ናቪጌት ማድረግ ይኖርብናል ማለት ነው። ዚንክ ኦክሳይዱና ሚነራል ኦይሉ ማለት ነው። ልክ እንደዚህ በደንብ ስለዚህ እንደዚህ በደንብ ናቪጌት ካደረግን በኋላ ቀጣይ የሚሆነው ምንድነው? ልክ እንደ ፕሮሲጀራችን መሰረት አሁን በጣም ምን ሆኗል ማለት ነው፣ ስሙዝ ፔስት እስኪሆንልን ድረስ ምን አድርገናል? ናቪጌት አድርገናል። ስለዚህ ቀጣይ ስቴፓችን የሚሆነው ምን ማድረግ ነው? ሚነራል ኦይሉን ተጠቅመናል። ስለዚህ አሁን የሚቀረን ዋይት ትሪትመንት ወይም ደግሞ ዋይት ፔትሮላተሙ ነው ማለት ነው። ስለዚህ ይሄንን በደንብ እያጸዳን ምን እናደርጋለን? አንድ ላይ ይሄንን ሰበስብና ዋይት ኦይንትመንቱን አድ እናደርጋለን ማለት ነው። ስለዚህ የተወሰነ ሁሉንም ሳይሆን የተወሰነ ማድረግ ነው ማለት ነው። የተወሰነ እያደረግን አንድ ላይ ምን ማድረግ እንችላለን? በደንብ ናቪጌት ማድረግ ነው። ስለዚህ እንደዚህ በደንብ እናደርጋለን ስሙዝ ፔስት እስኪሆንልን ድረስ
በደንብ ሚክስ እናደርጋለን ማለት ነው። ስለዚህ እንደዚህ በደንብ አሁን ኦይንትመንታችንን ሶስቱንም ኢንግሪዲየንት ተጠቅመን እንደዚህ በደንብ እናረጋለን። ዚንክ ኦክሳይድ ኦይንትመንታችንን በዚህ መሰረት ለሲኦሲያችን ማዘጋጀት እንችላለን ማለት ነው። ስለዚህ እንደዚህ በደንብ ስሙዝ ፔስት እንዲሆንልን ድረስ ልክ እንደዚህ ማለት ነው። ይሄንን በደንብ ምን ማድረግ ይኖርብናል ማለት ነው። ከዋይት ኦይንትመንት ወይም ደግሞ ዋይት ፔትሮላተሙ ጋር በደንብ ተዋህዷል ማለት ነው። ስለዚህ አሁን ምን እናደርጋለን? ይሄንን በደንብ ስሙዝ ፔስት ይሆነልን ማለት ነው። አንድ ላይ ሰብሰብ እናደርግና ወደ ኦይንትመንት ጃራችን አድ እናደርጋለን ማለት ነው። ስለዚህ ይሄንን አሁን ቀስ ብላችሁ ምን ማድረግ ይኖርባችኋል? አንድ ላይ መሰብሰብ ማለት ነው። ልክ እንደዚህ ያረጋችሁ እየጠረጋችሁ፣ ምክንያቱም አንዱ ንጹህ መሆን አለበት ሌላው እንዲያጸዳ ማለት ነው። ምክንያቱም አንደኛ ነገር እዚህ ጋር ሌላ ኮንታሚኔሽን መኖር የለበትም። ስለዚህ እንደዚህ በደንብ ክሊር ካረግን በኋላ ምን እናረጋለን? መጨረሻ ላይ ወደ ፋይናል ኮንቴነራችን አድ እናረጋለን ማለት ነው። ስለዚህ ፋይናል ኮንቴነራችን ወይም ደግሞ ኦይንትመንት ጃር የምንለው ይሄ ነው ማለት ነው። ስለዚህ ወደዚህኛው የራሱ ክሎዝ ኮንቴነር አለው። ስለዚህ ይሄንን ወደዚህ ወደ ኦይንትመንት ጃራችን አድ እናረጋለን ማለት ነው። ስለዚህ ይሄንን ቀስ እናረግና ምን እናረጋለን? በደግ እናረግና ቀስ አድርገን ወዴት ነው? ወደዚህ ኦይንትመንት ጃራችን አድ ማድረግ ማለት ነው። ልክ እንደዚህ መሰረት ማለት ነው። እንደዚህ አድርገን ብዙም ማነካካት አያስፈልግም ማለት ነው። ቀስ ብላችሁ አድ ማድረግ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ክሬድ ካደረጋችሁ በኋላ በደንብ አድ እያደረግን እንደዚህ እንጨርሳለን ማለት ነው። ስለዚህ ፋይናል ላይ እንደዚህ ፋይናል ኮንቴነራችን ወይም ደግሞ ኦይንትመንት ጃር ውስጥ አድ ካደረግን በኋላ በደንብ ክሎዝድ ማድረግ አለብን ማለት። በዚህ መሰረት ምን እንሰራለን? ኦይንትመንት እንሰራለን ማለት ነው። ስለዚህ አሁን ምን አድርገናል? ኦይንትመንት ዚንክ ኦክሳይድ ኦይንትመንታችንን ጨርሰናል ማለት ነው። ኔክስት ምን እንሰራው? ወደ ሌብሊንግ እንሄዳለን ማለት ነው። ይሄ ኦይንትመንታችን ወይም ደግሞ ዚንክ ኦክሳይድ ኦይንትመንታችን ምን አለው የሚለውን እያንዳንዱን ኢንግሪዲየንት ሌብሊንግ ላይ እንጽፋለን ማለት ነው። ስለዚህ አሁን ወደ ሌብሊንግ እንሄዳለን። ስለዚህ ፋይናል ሪዛልታችን ይሄን ይመስላል ማለት ነው። የዚንክ ኦክሳይድ ኦይንትመንታችን እንደምታዩት። ቀጣይ ወሳኝና መርሳት የሌለባችሁ ነገሮችን አንድ በአንድ ያሉትን ነገሮች ክሊር አድርጌ እነግራችኋለሁ ማለት ነው። ስለዚህ እዚህ የመጀመሪያው ነገር ሲኦሲ ላይ ላብ በምትገቡበት ሰዓት ሙሉ ፕሮሲጀሩን ጠብቃችሁ መግባት ይኖርባችኋል ማለት ነው። የመጀመሪያው ነገር ሁል ጊዜ ጋውናችሁን በደንብ ክሎዝ አድርጋችሁ ወደዚህ ወደ ሲኦሲ ፓኬጅ የምትገቡ። ኔክስት ይሄንን ፕሪፓሬሽን በምንሰራበት ሰዓት ላይ ማለት ነው እያንዳንዱን ካልኩሌሽን ከሰራን በኋላ ያሉትን እያንዳንዱን ኢንፎርሜሽን ምን ማድረግ ይኖርባችኋል? ወረቀታችሁ ላይ ወይም ደግሞ ፔፐራችሁ ላይ ምን ማድረግ መጻፍ ይኖርባችኋል። ስለዚህ ወደ ኮምፓውንዲንጉ ደግሞ ስንመጣ ማለት ነው አንድ በአንድ የመጀመሪያው ፕሮሲጀር መርሳት የሌለብን ሁል ጊዜ
ፕሮሲጀሮች ሊቀያየሩ ይችላሉ። የተለያዩ ፓኬጆች ይኖራሉ ማለት ነው፣ በጣም አስቸጋሪ ሲኦሲ ፓኬጆች። ስለዚህ እነዛን ነገሮች ለመስራት የመጀመሪያው ነገር ፕሮሲጀሩን በደንብ ማየት ይኖርባቸዋል። ለምሳሌ የዚንክ ኦክሳይዱን አሁን ዛሬ የሰራነውን ፕሮሲጀር በምናይበት ሰዓት አንድ በአንድ ከየትኛው ኢንግሪዲየንት የትኛው ጋር ሚክስ ማድረግ እንዳለብን አይተናል፣ ፋይናሉ ድረስ ማለት ነው። ለእናንተም ደግሞ በደንብ ክሊር እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ከዚህ በኋላ ሲኦሲ መውደቅ የለም ማለት ነው፣ ይህን ቪዲዮ ካያችሁ በኋላ። ሌላኛው ነገር በምትሰሩበት ሰዓት ጊዜ ግላቫችሁን ማድረግ መርሳት የለባችሁም። ስለዚህ ቀደም እንዳያችሁት እያንዳንዱ በግላቭ ምክንያት ሲኦሲ ልትወድቁ ትችላላችሁ ማለት ነው። ስለዚህ ግላቫችሁን በደንብ ማድረግ ይኖርባችኋል። እያንዳንዱን ኤሪያውን ክሊን ማድረግ ይኖርባችኋል። ስለዚህ ይሄንን በዚህ መሰረት ጥንቅቅ አድርጋችሁ የምትሰሩ ከሆነ ሲኦሲ መውደቅ ቀረ ማለት ነው። እንግዲህ በጀርባዬ እንደምታዩት በጣም ብዙ አይነት ኬሚካሎች አሉ። ስለዚህ ለእያንዳንዱ ፓኬጆች ቪዲዮ እየሰራንላችሁ እንለቃለን ማለት ነው። እናንተም ይሄ ቪዲዮ እንዲደርሳችሁ ሼር፣ ሰብስክራይብ ማድረጋችሁም እንዳይረሳ። አስተያየት ሀሳብ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ።